ውድ የደብሊው ሚዲያ ቤተሰቦች እንደተለመደው ዛሬ ደግሞ የሚደንቅ ታሪክና ባህል ወዳላቸው የሂምባ ብሔረሰብ ሄደን ፈታ እንላለን። ቪዲዮውን ላይክ በማድረግ እንዲሁም ሰብስክራይብ ማድረግ እንዳይረሳ። የምንሰራቸው ድንቅና አስገራሚ ተፈጥሯዊና ሰው ሰራሽ ቪዲዮዎች እንዲደርሷችሁ የደወል ምልክቱን በመጫን ቪዲዮውን ላይክ አድርጉ። And they never bathe for life. This tradition is not just about beauty, but also protects them from body odor and the harsh ሂምባ ብሔረሰቦች በሰሜናዊዋ ናምቢያ የአፍሪካዋ አህጉር ውስጥ የሚገኙ ከፊል አርብቶ አደሮች ማህበረሰብ ናቸው። ሂምባዎች በቀይ ቆዳቸውና በፀጉራቸው አሰራራቸው በዓለም የታወቁ ናቸው። በትንሽ መንደሮች ውስጥ በአርብቶ አደርነትና በግብርና ስራ የሚተዳደራሉ። ሴቶች ፀጉራቸውንና ሰውነታቸውን ከፍየል ቆዳ ግብአትና በእንስሳቶች ስብ ቀይ በማድረግ ይሸፍናሉ። እንዲሁም በሰው ሰራሽ ጌጦችም ያስጌጣሉ። ወንዶች ደግሞ የአንበሳ ቆዳ እንደ ልብስ በመጠቀም የተቀደሰ እሳት የሚሉትን እምነትም አላቸው። ከፍተኛ የሆነ የዝናብ እጥረት ስላለባቸው ወይም የውሃ ማነስ ስላለ በአካባቢያቸው ሻወር መውሰድ ብሎ ነገር የለም። ታዲያ እንዴት ነው መቼ ሻወር ያስዱም ወይ ሳትሉ ጥያቄ ሳትፈጥሩ አትቀሩምና እንዲሁም ለየት ባለመልኩ አይሸቱም ወይ ሳትሉም አትቀሩም። የሰውነት ጠረን እንዳይመጣባቸው ወይም ደግሞ መጥፎ የሰውነት ሽታ እንዳይኖራቸው በየቀኑ ወደ ራሳቸው የማደሪያ ወይም የመኖሪያ ቦታ በመግባት ከተፈጥሯዊ ከተለያዩ የእጽዋት ጭስ በማዘጋጀት ጥሩ ሽታን ያገኛሉ። እንደውም ከመታጠብ በላይ ሽታቸው ይማርካል። ወደ ሂምባ ብሔረሰብ የሚመጡ ማንኛውም ጎኝ በተግባቢነታቸውና ለሰው ባላቸው ፍቅር በጣም ይደሰታሉ። ይሁን እንጂ ሂምባዎችን አለማክበር ወይም ደግሞ ዝቅ አድርጎ በእነሱ ባህል ላይ መሳለቅ ታላቅ ዋጋን ያስከፍላል። ሴቶች 10 ወይንም ከዛ ባነሰ እድሜው ክልል ውስጥ እንዲጋቡ ይፈረድባቸዋል። የራሳቸው የሆነ ባንቱ የሚባል ቋንቋም አላቸው። ይሁንና ለረጅም ዓመታት በጀርመን ቅኝ ግዛት ውስጥ የተገዛች በመሆኗ እንግሊዘኛ ቋንቋ የሀገር አቀፍ ስራ ቋንቋቸው ነው። የሂምባ ብሔረሰቦች የበቆሎ ገንፎ በወተት ወይንም በባዶ ዋና ምግባቸው ነው። ይሁን እንጂ ማርና እጽዋትን ወይንም አትክልትን ይመገባሉ። ከቤልጂየም የቆዳ ስፋት ጋር ተመሳሳይ የቆዳ ስፋት ያላት ሂምባዎች በጣም ትንሽ ናቸው። በቁጥር ከ10 ሺህ አይበልጡም። ነገር ግን የቆዳ ስፋቷን ቢሆን ትንሽ ነው። በጋብቻ ስርዓታቸው ብዙ ጋብቻቸው ፈቃድ ይፈጽማሉ። ይህም ማለት በብዙ ጋብቻ አንድ ወንድ 2 እና ከዛ በላይ ሴቶችን የማግባት ነፃነትም አለው። ሴቶች ደግሞ በልጅነታቸው ቤተሰብ በወሰነላቸው ልክ ብቻ ይጋባሉ እንጂ ብዙ የመመረጥ መብትም የላቸውም። ከሂምባዎች በጣም የሚደንቀውና የሚያስገርመው በየትኛውም ዓለም የሌለ ባህሪ እንግዳ ሲመጣ ወንዱ ብዙ ሴቶችን ስለሚያገባ ቆንጆዋን መርጦ ለመጣው እንግዳ በግብዣነት ያቀርባል። ይህም የመጀመሪያው የታማኝነት መገለጫ ነው። ይህ ብቻ አይደለም። ሌላውና በጣም አስገራሚው ባህሪ ወንዱ በአልጋ ላይ ጎበዝ ወይንም አለመሆኑን ለማረጋገጥ ድንግሏን ልጃገረድ ከመስጠታቸው ወይም ከሷ ጋር ከመተኛቱ በፊት የግዴታ ከታላቅ እህቷ ወይንም ደግሞ እህት ከሌላት ከአክስቷ ጋር የመተኛት ወይም ግንኙነት የማድረግ ግዴታ ይኖርበታል። በዚህም ተረጋግጦ የአልጋ ላይ ጎበዝ ከሆነ ብቻ ትዳርለታለች። በወንዱ በኩል ደግሞ ይህንን ለማግኘት ወይንም ሴቷን ለማግኘት ቢያንስ አንዲት ላምና 2 በጎችን በትንሹ ማለት ነው ለቤተሰቦቿ መስጠት ይኖርበታል። በእኛው አካባቢ እንደ ስጦታ እንደማለት ነው። በጋብቻ ቀናቸውም በአንድ ጀንሳንጎ ጭፈራ እንደ በሬ በማንግሳት ይደነቃሉ ወይንም ያደምቁታል። የሂምባዎች አስደናቂ ባህላቸው እንዲህ አየን እንጂ በጣም ደስ የሚለውና የሚያስደምመው ማህበረሰብ ናቸው። ማንም ሰው ከሂምባዎች ጋር ጥሩ ጊዜ ማሳለፍ ከፈለገ የግዴታ የነሱን ባህል አክብሮ በቦታው መገኘት ብቻ በቂ